ሰላም ውድ ሀና ቲዩብ ቤተሰቦች እንደምን አላችሁ? በእኔ ሁሉ ሰላም እግዚአብሔር ይመስገን። ሰላማችሁ በክርስቶስ ሰላም ይብዛልኝ። እወዳችኋለሁ። እንዲሁም ቪዲዮዬን ላይክ ኤንድ ሼር በማድረግ ተባበሩ። ማን ነው ሰብስክራይብ ያላደርጋችሁኝ ሰብስክራይብ አርጉኝ። ውድ ቤተሰቦች ደምሩኝ። እወዳችኋለሁ እላችኋለሁ። እናማ ዛሬ የመጣሁበት ጉዳይ በወንድማችን በሙረድ ጉዳይ ነው ማለት ነው። ያው ሴቶች እየታው እንጂ አንድ ባል አስቀምጣችሁ ሌላ ባል አታስቀምጡ። ለማንኛውም ጥሩ አይደለም እንደዚህ ማድረግ እንጃ እኔ አለቅም። ብቻ ከባድ ነው የምር። ወንድማችን ሙረድ ምን እንዳለ ታውቃላችሁ? ሚስት እና ልጄ የኔ አይደሉም ነበረ ለ5 ዓመት ያክል ማለት እንዴት 5 ዓመት አያውቅም። እንደሱስ ግን የምር ብቻ ከባድ ነው። አብረን ነው ቪዲዮ ነው ማለት ነው እና ትፈርዳላችሁ በኮሜንት። ሰላም አለይኩም። እስኪ ዛሬ ከሚዲያ የጠፋሁበት ምክንያት ልንገራችሁ። እኔ ሙራድ ሚዲያን በጣም ነው የምወደው። በተለይ ቲክቶክ በቀን 2-3 ቪዲዮ ሳለቃሉ ሊቭ ላይ ሳልገባሉ። ግን ከዚህ ሁላ ከሚዲያ ብቻ አይደለም ከጓደኛም እንድርቅ ከሚዲያ እንድርቅ ያደረገኝ ነገር አንድ ነገር ልንገራችሁ። እኔ ሚዲያ ቲክቶክ በምሰራ ሰዓት ቪዲዮ በመለቅ ሰዓት ኮሜንት ላይ ስለ ሚስቴና ስለ ልጄ የሚጠይቅ ኮሜንት ያለው፣ ሊቭ ላይ በምገባ ሰዓት ስለ ልጄና ስለ ሚስቴ የሚጠይቀኝ ሰው ይኖራል። ይሄ ጥያቄ ነው እኔ ከሰው እና ከሚዲያ ያጠፋኝ ነገር ይሄ ጥያቄ ነው። ሚስት እንዳለኝና ልጅ እንደነበረኝ ታውቃላችሁ። ግን በሚያሳዝን ሁኔታ ሚስትም የለኝም ልጅም የለኝም። ሚስቴ ናት ብዬ ሳቅፋት የከረምኳት ሚስት ያልነበረች፣ ልጄ ናት ብዬ ስስማት የነበረች ልጅ የኔ ልጅ አይደለች። በቃ እኔ እስካሁን ድረስ ማንም ይሄን ሚስጥር ነገሩ ከተፈጠረ ቆይቷል። ማንም የሚያውቅ ነገር ግን ከዚህ ነገር ለመራቅ ነው። በቃ ይሄን ነገር ኮሜንት ላይ ሳይ ሰው ሲጠይቀኝ በቃ ያንን ጊዜ እያስታወሰኝ የሌለ ነገር ወደ ሌላ እንድገባ እንደገና ወደ ኋላ ተመልሼ እንድናደድ ያደርገኛል። ይሄን ነገር ማስታወስ ስለማልፈልግ ብቻ ነው። እና በሚያሳዝን ሁኔታ ልጄ ናት ብዬ ስስማት የነበርኩት ልጄ ናት ብዬ ሳንከባከባት የነበርኩት ልጅ የሌላ ሰው ልጅ ሆና ተገኘች። ከዚህ በላይ የሚያሳዝነውና ከዚህ በላይ የሚያሳዝነው ነገር